sexual relationships with senior monks, only then to blackmail them. She's also being charged with money laundering and fraud. በ2025 ጁላይ 18 በታይላንድ የቡዲዝም መነኩሴዎች ጉድ በዓለም የዜና ምንጮች በቢቢሲ በታይላንድ ሲንጋፖር የዜና ዘገባዎች ላይ የፊት ገጻቸው አድርገው ተቀባበሉት ክስተት ነው። ይህች 35 ዓመት ሴት ስትሆን ስሟም ሸጎልፍ ይባላል። 90% በሚሆነው የቡዲዝም እምነት ተከታዮች ባላት በታይላንድ ሀገር ብዙ መነኩሴዎች ጋር በመተኛት ድብቅ ካሜራ ቀረጻ በማስፈራራት ባሳለፈችው 3 ዓመታት 385 ሚሊዮን ባት 11.9 ሚሊዮን ዶላር 8.8 ሚሊዮን ፓውንድ እንደተቀበለች እና ቤቷም በመርማሪዎች ሲፈተሽ ከ80 ሺህ በላይ የመነኩሳቱን ለማስፈራራት ያገለገሉ ፎቶዎችና ቪዲዮዎች እንዳገኙ የፖሊስ ቃል አቀባዩ ተናግሯል። ሲታይም አብዛኛዎቹ ገንዘቦች ሙሉ በሙሉ ወጥቶ በኦንላይን ቁማር ጥቅም የዋለ ሲሆን ይህም የቅሌት በታይላንድ በተከበረ በቡዲዝም እምነት ተቋም ላይ ውዝግብ የፈጠረ የቅርብ ጊዜ ክስተት ሲሆን በቅርብ ዓመታት ውስጥ መነኩሳት በጾታዊ ወንጀሎችና በሕዝብ ዝውውር ላይ ተሰማርተዋል በሚል ክስ ይሰነዘረበት ቆይቷል። ሻጎልፍም አርግዣለሁ፣ ቪዲዮውን አሳይባችኋለሁ፣ ሌላም እያለች አንዳንዶቹ ፈርተው ሲገብሩ፣ አንዳንዶች ደግሞ ከተበዘበዙ በኋላ መነኩሴነታቸውን ትተው እንደሚወጡ በተደረገባት ምርመራ ተናግራለች። እሷም በዝርፊያ ገንዘብ በማሸሽና የተሰረቁ ዕቃዎችን በመቀበል በብዙ በርካታ ክሶች ቀርቦባታል። የታይላንድ የቡዲዝም እምነት አስተዳደር አካላትም የገዳማትን ደንቦች የሚገመግም ልዩ ኮሚቴ እንደሚያዋቅር እና መንግስት የገዳሙን ሕግ የሚጥስ መነኩሳት በከባድ ቅጣትና በእስር እንደሚቀጣ ደንግጓል።